ሰሞኑ ሰርግ ስለጠፋ ስካይሌት ኮካ ያዘጋጀው ኢቨንት አለ። እሱን ሳንጠራ ሄደን ክረሽ እናደርገዋለን። ወደ ጨዋታው ልንገባ ነው ይሏል። እንግዲህ አሁን ብሬክ አድርገን ገብተናል፣ ግን በጣም ብዙ ሰው ነው ያለው። ማምቦ እንግዲህ ስለ ዲኤስቲቪ አንዳንድ ጥያቄዎችን ጠይቀዋል። እንደሰማችሁ ዲኤስቲቪ በጣም እናመሰግናለን። አዶላ እኔ ልቀር እንግዲህ ኮካኔው በአካል አግኝተናል። እንግዲህ ኳሱ ሊጀመር ነው። አርጀንቲና ተሸንፋለች። ተጀምሯል። ሜሲ የዓለም ዋንጫ ተብሎ እንዴት ኢትዮጵያ የለች? ይሄ በጣም የሚያሳዝን ነገር። ማርቲኔዝ ፊፋ ምን ነው ዝም አልሽ? በቀይ ሲወጣ